ሬጂስተሮች ናቸው ቴክኒካል ጋይድ ነው እዛ ውስጥ እነዚህ አሁን በእርግጠኝነት እዚህ ያለው ስፔሲፊኬሽን ዲፕ ትሬስ ውስጥ አናገኘው አሁን ቴክኒካል ዳታዎች ናቸው እነዚህ ሙሉን ዳውንሎድ አድርጋችሁ ማየት ትችላላችሁ ነገር ግን ለኔ ዲዛይን ለመስራት እጅግ አስፈላጊ ካራክተሪስቲክ አለ ባህሪያቸው ምን አይነት ባህሪ ያላቸው ኤሌክትሪካል ማይንዲስ ማወቅ ያለባቸው ነገሮች አሉ ስለዚህ እዚህ አካባቢ ስክሪን ላይ ማየት ትችላላችሁ here around surface mount Panasonic 100 እነዚህ ሬጂስተሮች ኮማን ናቸው የሚታወቁ ናቸው ወይም ገበያ ላይ የሚሸጡ ምናገኛቸው ናቸው ነገር ግን የነዚህ 102 ምናምን እንትኑን አናገኘው ማለት ዲፕ ትሬስ ውስጥ ይሄን ሞዴል መመልከት ይችላል ሬጂስተር ያለችው እቺ ቁጥር ያለችው በላይ በኩል ነው ያለው እዚህ ጋር ያለው ፓድ እዚህ ጋርም ያለው ፓድ አለ ፓዶቹ መመልከት ይችላልችሁ ቁጥሩ ያለበት ሬጂስተር ነው መርገጫቸው ማለት ነው ፓድ ነው ያን ፓድም ሞዴሉ እንዴት ነው ሞዴሉን ከዛ እንዴት ዲዛይን እንደሚደረግ ለማየት ሞክራለሁ እዚህ የተቀመጡ ዳይሜንሽኖች አሉ ፕሮዳክት ታይፕ አለ እዚህ ጋር ፕሮዳክት ታይፕ ስማቸው አለ ከዛ ደግሞ ዳይሜንሽናቸው ይሄ ፉትፕሪንት ታያላችሁ አይደል በዚህም በግራና በቀኝ ሁለተኛ ዳይሜንሽን ሲ ያለው ሲ በሁለቱ መካከል ደግሞ ኤ እንተናላ ራይት ቢ ያለ እነዚህ ፓራሜትሮች ተሰጥቷልና እነዚህን ተጠቅመን እንዴት ነው ፓተርን ዲዛይን የምናደርገው እስቲ ከየትኛውን ጀምር ከፍ ካለ ቁጥር መጀመር እንችላለን ከዚህኛው እቺን ፕሮዳክት ማለት ነው የዚህ ፕሮዳክት ፉትፕሪንት ዲዛይን ማድረግ መሞከር እንችላለን በዛ ጊዜ ኤ 3.6 እስከ 4 ነው ኤች ማለት ነው ቢን ደግሞ 7.6 እስከ 8 ባለው ነው ራይት ምንድነው ማለት ነው ቢ ከሁለቱ ከነዚህ ጥግና ጥግ ያለው ማለት ነው እንደዚህ አይነት ታክሲ ደግሞ እንደዚህ 2 ነጥብ ምናምን በሚሊሜትር ነው ያለው ስለዚህ ምን እናደርጋለን ፓተርን ኤዲት ለማድረግ ላይክ ኮምፖነንት ኤዲተር ነው ፓተርን ኤዲት ለማድረግ መጀመሪያ ላይብራሪ we have to create new library right new library ለምሳሌ ላይብራሪ ስም Panasonic ሊባል Panasonic ሊባል Panasonic surface mount ሊባል ከዛ ሂንቱን ደግሞ Panasonic ሊባል ራይት Panasonic ምክንያቱም ፕሮዳክቱን ቀጥታ ማስታወስ ስላለብን ከዛ ደግሞ ላይብራሪ ግሩፕ ኮምፖነንት ፓተርን ምን አለ ምን ሰራ ምንድነው ፓተርኑ ካከልን የነበረው ነው ስለዚህ አሁን አዲስ ዩዘር ፓተርን ዲዛይን ያደርጋል we have to say okay አሁን አይታችሁ እንደሆነ እዚህ አካባቢ Panasonic የሚል መጥቷል Panasonic ከዛ ፓተርን ቱል በታች በኩል አንታይትል የሚል አለ ስለዚህ አሁን ዲዛይን የሚሰራውን ስቴፕ ፕሮዳክት እዚህ ጋር መተን አንታይትል ፓተርኑን ብንከፍት ሲሙ ይፈልጋል ሪፈረንስ ይፈልጋል ቫልዩን ይፈልጋል something like that ስለዚህ ምንድነው የምናደርገው ነው ስለዚህ እቺን እስቲ ኮፒ ፔስት አድርጌ ልውሰድ እቺን ማለት የመጨረሻው ፕሮዳክት ማለት ነው ሲሟን እዚህ ጋር ፔስት ላድርግ ኮንትሮል ቪ አሁን ይሄን ፕሮዳክት ምንድነው ሪፈረንስ ሬጂስተር ነው ቫልዩ መፈለግ ትችላላችሁ ይኖራል let's say ለኔ ግን 10k ሊሆን ይሁን 10k Panasonic product 10k ነው 10k ይሁን right so ከዚህ በኋላ እንደዚህ ኦሬዲ መጥቷል ማለት ነው ፓተርን ላይ መጥቷል ከዛ በኋላ ምንድነው የምናደርግበት I think ፓድ ነው ዲዛይን የምናደርገው ስለዚህ ፓድ ያስፈልጋል እቺ ፕሌስ ፓድ የሚላል ይሄን ፓድ አምጥተ ነው right somewhere there እናስቀምጣለን right ፓዱን አሁን አስቀምጣናል ስለዚህ እቺን ትንሽ ዳይሜንሽኑን ከፍ ላድርግ እንዴት ታየለን ማለት ነው right good so አሁን ምንድነው እዚህ ጋር በኢንች ነው ያለው ኢንች ላይ ያለውን ፓተርን ኤዲት ለማድረግ I think scale ላይ ገብቼ
or unit ላይ ሚሊሜትር ማለት ነው ምክንያቱም our design is millimeter right በሚሊሜትር ነው ዲዛይን የምናደርገው little bit እችን ወደዚህ ለማምጣት ልሞክር ጠጋ ላድርግ ጎተት አድርጌ ጠጋ ላድርግ right ጠጋ ላድርግ so ይሄን እችን ፓድ ምንድነው ማድረግ ያለብን I think እችን ክሊክ በማድረግ property of the pad ውስጥ ገባለው dimension እችናን ክሊክ ባረግና እሺ ፓዱ ሬክታንግል ነው surface mount rectangle አይነት ነገር ይሁን surface mount rectangle right surface mount rectangle ባረግ ዳይሜንሽኖች አሉ ማለት ነው እነዚህ ሁለቱ ፓዶች አሉ so ከፓድ ወደ ፓድ ያለው ዳይሜንሽን መመልከት ይችላልላችሁ here ከዚህ ፓድ እስከዚህ ፓድ ያለው ድረስ ምንድነው ቢ ስንት መሆን ይችላል 7.6 አካባቢ ወይ 8 ምናምን መሆን ይችላል ስለዚህ እስቲ ስንት ነው መሆን ያለበት right እኩል ከፍታ ላይ ካል ዳይሜንሽኑ አለች at least 7 ከዚህ እንነሳና ወደ 7.8.6 እዚህ አካባቢ right so ይሄን ደግሞ ሙቭ እናረግ እስቲ right ከዚህ ዳይሜንሽን እስከዚህ ቢመጣ 8.265 ነው የሚሆነው ስለዚህ ያ ማለት ከ8.6 I think so እኔ መስላል so እንትንሽ ጠጋ ማድረግ እንችላለን ስለዚህ ዲዛይን ሩም ሚኒመም ስለማይጥስ ማለት ነው right good right so ይሄን አሁን ምን እናደርጋለን ሴቭ ማድረግ እንችላለን ፓተርኑን ስለሰራን ሴቭ እናደርጋለን so Panasonic product ነው ስለዚህ ሴቭ ስናደርግ Panasonic ሊበል Panasonic right good so it's something like this right so footprintun ሰርተናል ማለት ነው right good so
ከሰራን በኋላ እነዚህ ዳይሜንሽኖች አያስፈልጉም ራይት ቁጥሮች አያስፈልጉም ስለዚህ ዲሊት ማድረግ እንችላለን ሶ ዲሊት አደረግን ከዛን ሴቭ እናደርጋታለን ፋይን ስለዚህ ፓተርን እንዴት እንደሚሰራ አይታችሁታል ማለት ነው ስለዚህ ምንድነው የምናደርገው ስፔሲፊኬሽን ዳታ ሺት ላይ እንሄዳለን እያንዳንዱ ፑትፕሪንት ዳይሜንሽን ራዲየስ ሊሆን ይችላል